ስማችንን አጠፋሽ አሉ አይደለ? ስማቸው እንዳይጠፋ በጎ ነገር በሰሩ በቃ ህንጻ ሰርተው የጠበቁሽ ይመስል ስማችን ጠፋ ብሎ ያወራሉ እንዴ? ምንም እኮ የሚያመጡት ነገር የለም። ምንም ያመጡት እንዴ? አለሽበት ቦታ መጣለሁ። ይምጣ ሰነን አውቀዋለሁ እኮ ያ ኩርምባጥ። እስኪ ይምጣና የሚያደርገኝ ነው ያዋለሁኝ። ይምጣ እንዴ ሳይ ላላ በአላህ ሰዓዲ ما بلاش نمتموچو አንቺ ብትሞች እኮ የምትጎጂው ራስሽን ነው። ማን ትጎጃለሽ? አይ ውዴ እኔን ምን ያደርገኛል ብለሽ ነው? ምንም እኮ የሚያመጡት ነገር የለም። ምንም ያመጡት እንዴ? አለሽበት ቦታ መጣለሁ። ይምጣ ሰነን አውቀዋለሁ እኮ ያ ኩርምባጥ። እስኪ ይምጣና የሚያደርገኝ ነው ያዋለሁኝ። ይምጣ እንዴ ተመሰቀቁሉ ደግሞ እዚህ ልጆቹ እንኳን እንደ ነገር ቢያደርጉ ምንም የሚያደርጉኝ ነገር የለም። ሰዓዲ እህቴ ላላህ ብለሽ እኔ ምንም የሚፈጠር ነገር የለም። እሺ ቁጭ በይና እናውራ። ቁጭ በይ ሂጂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ይሆናችሁ አሁንም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ መግቢያው ላይ እንዳያችሁት ማለት ነው የሚገርም ነገር ነው። እኔ ብዙ ጊዜ ይሄን ነገር አዋራዋለሁኝ። ብዙ ጊዜ እህቶቼ ብራችሁን ያዙ፣ እህቶቼ ተዉ ከበቅ እንደዚህ 7 8 9 10 እያላችሁ ከዛም በላይ እስከ 18 እስከ 15 አረብ ሀገር ላይ አትቆዩ። በመሀል ቢያንስ ቆያችሁ ከተባለ 3 አመት ድረስ ከቆያችሁ ገብታችሁ ብሬ የደረሰ ምንስ ተሰራልኝ። እናንተ እዚሁ ሀገር ቁጭ ትሉና ኢብን ማለት ነው ስጠይቁ ያልተሰራ ነገር ተሰርቷል ትባላላችሁ። ብዙ ልጆች እንደው ብዙ ይሄ ነገር ስሩልኝ ወይ ተሰርቶልሻል ወይ ተደርጓል ወይ ፏ ተደርጓል። ግን እነሱ ወደ ሀገር ገብተው ያንን ነገር ሲያዩ ማለት ነው ቅስማቸው በጣም ብዙ የሚሰበር ልጆች አሉ። ለጭንቅላታቸው ራሱ ለጭንቅላት ህመም ራሱ የሚደረጉ ብዙ እህቶች አሉ። ገባችሁ? እናንተ ግን ያው ብዙ ሰው ሚዲያም ተስፋፍቷል፣ ይነገራችኋል። ለምን እንደሆነ ማሰሙት በጣም ይገርመኛል። አሁን እቺ እህታችን አስባችሁታል 15 አመት አረብ ሀገር ቆይታ አሁን መታ የሰው ሀገር ገብቶ መቀጠር ማለት አስባችሁታል? በጣም ከባድ ነው። በጣም ከባድ ነው ውዶቼ። እሺ አሁን ቆይቺ ልጅ እኔ እንደማስበው የሆነ በቃ ጤነኛ ሆና ጤነኛ ህይወት ትኖራለች። ጤነኛ እምነቴን ነው የምላችሁ። እንደዚህ ወልዳ ምናምን ጤነኛ ህይወት ትኖራለች ብዬ አላስብም። ገባችሁ? እናንተ 15 አመት አስባችሁታል? እሷ እኮ በዚህን ሰዓት በቃ ሁሉ ነገር ተመቻችቶላት ማለት አመቻችታ የምትቀመጥበት ሰዓት የምታርፍበት ሰዓት ነበረ። ግን አሁን የሰው ቤት ሄዶ መቀጠር ማለት ይሄ ለብዙዎቹ የሆነ በቃ ጭንቅላታቸው ምን አይነት ሰዎች ቢሆኑ ነው እንጂ እውነት ይሄ ማበድ ነው። እብደት ታውቃላችሁ? እብደት ነው። ስለዚህ እናንተ የዋህ ናችሁ። እዚህ ሀገር ስትኖሩ ወይኔ በእናት ያልጨክን፣ ወይኔ በወንድም ያልጨክን፣ ወይኔ በአባት ያልጨክን፣ ወይንም በቤተሰብ መጨከን አልችልም ትላላችሁ። ብዙ ጊዜ ሲነገራችሁ ማለት ነው። እናንተ ትልካላችሁ፣ ያልተሰራ ነገር ተሰራ ትባላላችሁ። አስባችሁታል? ብቻ ውድ እህቶቼ አሁንም በቃ ተማሩ፣ እዩ፣ የምር እዩ። ብዙ ነገር እየተመከራችሁ ነው። በቃ ብዙ አመት አትቆዩ። እውነቴን ነው። ብዙ አመት በቆያችሁ ቁጥር ማለት ነው ሲጀመር አስተሳሰባችሁ ራሱ ወደ ሀገር ሁሉ ነገር ነው የሚያስጠላችሁ። የሆነ በቃ ይሄን እሰራለሁ የምትሉት ነገር አላማ ቢስ ነው የምትሆኑት። እውነቴን ነው። በቃ ብሩ ሶስራ አራቶት ሲኖራችሁ በቃ ሀብታም ራሳችሁ ለራሳችሁ ሀብታም ነኝ ብላችሁ ታስባላችሁ። በቃ ይሁን ልበራለኝ ብላችሁ ምናምን ከዛ የሆነ ሰው ደውሎ ሲላችሁ ማለት ነው አንስታችሁ ብራችሁን ትሰጣላችሁ። አይ ነው ቤተሰብ መርዳት ካለባችሁ ቤተሰብ ርዱ። ቤተሰብ እኮ አይረዳ አልተባለም። መጀመሪያ ከሄዳችሁ ቢያንስ 4-3 አመት ቤተሰብ ርዱ። ግዴታችሁ ነው። ይሄኛው ግዴታ ነው። የሸኛችሁ ቤተሰብ እስከሆነ ድረስ
ቤተሰብን መለወጥ አለባችሁ። ላኪን ግን እንዴት ነው የሰው እንዴ 15 ዓመት ማለት አረብ ሀገር መቆየት ለኔ ጦርነት ነው ውዶቼ። ለኔ በጣም ከብድ እንዴ 15 ዓመት እንዴ! ሴት ልጅ እኮ ናችሁ፣ ሴት ልጅ ናችሁ። እድሜያችሁ ይሄዳል። እንደው አንዳንድ የሚባለው ሴት ልጅ 40 ዓመት ከሞላት በኋላ خلاص ያኔ በቃ መውለድ አትችልም ነው የሚባለው። እናንተ አስባችሁታል እንዴ? እናንተ አላማ ይኑራችሁ እንዴ! ምንድነው ሀገር የሚያስጠላችሁ ሲጀመር? ለምንድነው ሀገር መግባት የምትፈሩት? እንዴ? ሄዱ ሀገር ኑሮ ውድነት የለም፣ ዝም በሉ ሂዱ። ሰው እየኖረ አይደል እንዴ? እዛ ቁጭ ብለው እዚህ ኑሮ ውድ ነው፣ አንድ ቡና ገባ፣ በርበሬ 700 ገባ፣ 1 ኪሎ ቡና ሸራት። ለምን 2000 ብር አይግባ? ግቡ እናንተ። እነሱ እኮ እየኖሩ ነው። እነሱ እዛ ሀገር ቤት ላይ ቁጭ ብለው ለእናንተ ይሄ ገባ ይሄ ገባ ሲላችሁ እኔ ሄጄ እንዴት ነው የሚኖረኝ? አይ በቃ ይሄን ስራ፣ ይሄን አመት ልጨምር፣ አሁን ማመቱ ሲደርስ አይ 2 ወር ልጨምር፣ አሁን 2 ወር ሲደርስ አይ 1 ወር ልጨምር እያላችሁ እድሜያችሁ እዚሁ ይዝጋል። ከዛስ ጉልበታችሁም ይዝጋል፣ አእምራችሁም ይዝጋል። እውነቴን ነው የምለው፣ አእምራችሁም ይዝጋል ውዶቼ። አሁን ብዙ ልጆች እኔ ይሄን አክላም ቁጭ ብያለሁ ግን ጤነኛ ነኝ የምትሉ አላችሁ። የእውነት ይሄ ጤንነት መኖር አይደለም። ለንገራችሁ እውነት ጤንነት መኖር አይደለም። ነገ ሀገርሽን ስገቢ ስሩልኝ ያልሽው ነገር በስነ ስርዓት ተሰርቶ አታገኘውም። የተባልሽው ሌላ፣ በአካል ሄደሽ ስታዩ ሌላ። እቺ ልጅ አሁን አስባችሁታል? እውነት እኔ ቪዲዮውን ሳየው በጣም ያዘንኩት፣ የእሷን ቪዲዮ ሳየው ማለት ነው። አስባችሁታል? እና ይሄ ነገር ሊመጣባት የቻለ ምንድነው? እሷ ጅልነቷ ነው። እዚህ ሀገር ቁጭ ብላ እንዴ አገሬን አልገባም ብላ ነው እንዴ? የሆነ በቃ ሳውዲ የምትኖሩ ከሆነ ሳውዲ ዜግነት ይሰጠኛል ብላችሁ ነው እንዴ 15 ዓመት ድረስ ቁጭ ብትሉት? ዱባይ እኮ ናችሁ፣ የዱባይ ዜግነት አይሰጣችሁም እኮ። ነገ ዞሮ መግባ ጭራሮ ይላል የሀገሬ ሰው። ዞራችሁም ሄዳችሁም መጣችሁም ሀገር ቤት መግባታችሁ መቼም አይቀሬ ነው። ለየትኛው ህይወት ነው እንደዚህ የምትለፉት? ለየትኛው እንዴ? እናንተ እኮ 1000 ዓመት አትኖሩም እንዴ? ስንቶቻቸው በአንድ ክላስ ቤት እዚህ ጋር አልጋ አስቀምጠው፣ እዛ ጋር ደግሞ ፍራሽ አስቀምጠው፣ መሀል ላይ ሲኒ አስቀምጠው ፏ ያለ ኑሮ እዛው እየወለዱ ወይኔ ስንቶቻቸው አሉ። ቤታቸው ደግሞ ዝም ብሎ ጭቃ ተለጥፈው ማለት ነው። በጭቃ ቤት ቀለም ምናምን ራሱ ሳይቀባ የሚኖሩ ስንቶቻቸው አሉ። እውነቴን ነው። በቃ ይወልዳሉ። መውለድ አሁን ነው ይላሉ። መውለድ በልጅነት ነው ይላሉ። ገባችሁ? እናንተ ሴት ናችሁ እኮ እንዴ! እዚሁ ትሰራላችሁ። የነገ ዕለት ገና አንድ ልጅ ታረግዥና ወይኔ ወገቤ ውለጂ ስትባይ እዛ ሄጂና ማመጥ እንኳን ያቀትሻል። አየሽው አይደል? አሁን ታውቂዋለሽ። የዛን ሰዓት ለካ የሚባለው ነገር እውነት ነው። ለካ የኔ ጉልበት እንደዚህ ብሎ አልቆ ነው። ያንን ሰዓት ነው የምታስታውሱት። እውነቴን ነው። አንዳንዴ የሴቶች ነገር ሲታሰብ እውነት ውጭ ሀገር ቢዘጋ ነው የሚባለው። የእውነቴን ነው የምላችሁ። እውነት ውጭ ሀገር ግን የመን የሚዘጋ አይባልም። ምክንያቱም ኢትዮጵያ እያንዳንዱ ቦታ የተለወጠችው የሆነ በቃ በአረብ ሀገር ህዝብ ነው። አረብ ሀገር እየመጣች ነው። እዳሜ ህይወቷ ነው የቀየረችው፣ ቤተሰብ ነው የቀየረችው። ነገር ግን ሴቶች አሁንም ስሙ፣ ያው እዩ። እቺ ልጅ በጣም አሳዝናኝ፣ በጣም ገርማኝ። ለምን እኔስ ወጥቼ ለምን አልናገርም? የኔ ሚዲያ ደግሞ ለምንድን ነው ብዬ ነው የተናገርኩት ማለት ነው። ቻናሌን ደግሞ እኔ እውነቴን ነው ሰብስክራይብ አድርጉ ወንዶች። ቪዲዮ እያያችሁ ዝም ብላችሁ አትተውኝ እንዴ! ምንድን ነው? እኔም እኮ ቤቴ እኮ አይደለሁም ያለሁት፣ እኔም ሸቃላ ነኝ እንደናንተ። ስለዚህ እኔንም ሰብስክራይብ አድርጉኝ፣ ሰብስክራይብ ጉጩኝ። እኔም እንዴ ምን አሰባችሁ ነው እናንተ? ሰብስክራይብ ቶሎ 20 ሺህ ያስገቡኝ እሺ ውዶቼ። ከዛም በኋላ ማለት ነው ቪዲዮ ደግሞ ላይክ አድርጉ። ምክንያቱም ይሄ በቃ የሆነ አላድን ለማያውቁ ልጆች፣ አዳዲስ ደግሞ ለመጡ ልጆች ይጠቅማቸዋል፣ ይደርሳቸዋል። ስለዚህ እናንተ እኛ እንደዚህ የምናወራው አትናቁን። እኛም ትልቅ ዩቱበሮች እንሆናለን፣ ተስፋ አለኝ። እኛ በሰው ቤት እየተጠገረርን መቼም አንኖርም እንዴ! እኔ አንኖርም። የእውነቴን ነው የምላችሁ። እኔ እውነት አረብ ሀገር ቁጭ ባለው መበስበስ እኔ አልወድም። እኔ ፊልዴም አይደለም። ቆየው ከተባለ
ቆየው ከተባለ 3 አመት እንጂ እንዴ ኧረ እዛው ለየትኛው ኑሮ ነው? እና ማለት ነው ቶሎ ቶሎ ማለት ነው እኔን ሰብስክራይብ አድርጉኝ 20 ሺህ ያስገቡኝ እሺ ውዶቼ። እና በቃ ለእናንተ ደግሞ በቃ 20 ሺህ ስታስገቡኝ ትልቅ የሰፕራይዝ አድርጋችኋለሁ እሺ ውዶቼ። እና በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።